ዛሬ የፒዛ አይነት ቱና በአትክልት። መጀመሪያ 150 ሚሊ ሊትር ውሃ፣ 3 ግራም እርሾ፣ 1 የሻይ ማንኪያ ጨውና ስኳር፣ ከዛ 250 ግራም ዱቄት ማደባለቅ ነው። ከዚህ በፊት የፒዛ ዶ ሰርቼ ስለማቅ ፒን አድርጌላችኋለሁ፣ ማየት ትችላላችሁ። የፒዛው ዶ ኩፍ እስከሚል ድረስ ሶሱን እንሰራለን። ዘይት የጋለ አርገን ቲማቲማችንን እንጨምራለን። ብዙም ሳይበስል 1 የሻይ ማንኪያ ሳልሳ እንጨምራለን። 1-3 ደቂቃ ካቆየነው በኋላ ቅመም ጨምረን ማብሰል ነው። ከዛ ለቶፒንጋችን ሽንኩርት፣ ጥቅል ጎመን፣ ዘይቱና ዘይት ተጠቅመን ጨው ተጠቅመን እንሰራለን። በመጨረሻም ኩፍ ካለልን በኋላ እያዟዟርን እንዳምጣለን በመዳመጫ፣ ካልሆነ በእጅ ማድረግ ትችላላችሁ። ሶሱን ስለምንፈጨው ከዚህ በፊት የሰራሁት ሶስ ከአደባልቅ እነ ሽንኩርት ጨምሬ የፈጨሁት አሪፍ የሆነ ትክ የሆነ ሶስ ይሰጠናል ማለት ነው። እሱም በረም ከቀባባን በኋላ ፒዛችንን የቬጂ ቶፒንግ ጥቅል ጎመኑን እንጨምራለን፣ ቱናውን እንጨምራለን። አብስለን መመገብ ነው። ይመቻችሁ።